የአእምሮ ህመም ማን ላይ ይከሰታል የሚለውን ማየት ጥሩ ነው። የአእምሮ ህመም ሴት፣ ወንድ፣ ህፃን፣ ልጅ፣ አዋቂ፣ አዛውንት፣ ዝቅተኛ ገቢ ያለው፣ ከፍተኛ ገቢ ያለው፣ እድሜ፣ ዘር፣ ጾታ፣ ሃይማኖት ሳይለይ ማንም ሰው ላይ የሚከሰት የጤና ችግር እንደሆነ እንረዳለን። ምክንያቱም በአእምሮ ህመም ላለመያዝ ክትባት የወሰደ ሰው የለም እስከዛሬ በዓለም ላይ ማለት ነው። ስለዚህ ክትባት ስለሌለው ማንኛውም ሰው ቤቱን የሚያንኳኳ የጤና ችግር እንደሆነ ተረድቶ ይህንን ግንዛቤ ይዞ ነግ በኔ ነው ብሎ እንቅስቃሴውን መጀመር እንዳለበት፣ ግንዛቤ መኖር እንዳለበት፣ ግንዛቤን ደግሞ ወደ ተግባር መቀየር እንደሚያስፈልግ የዘንድሮ መሪ ቃል ያስታውሰናል። አመሰግናለሁ።